የኛ የትምህርት ካሪኩለም ራሱ ምንም ነገር ቀጥተኛ አይደለም። ሸር ይበዛዋል፣ ተንኮል ይበዛዋል። ዓላማው እንድታውቅ ነው። ትምህርት እኮ ማሳወቅ ነው። ትምህርት እኮ ተንኮል፣ ሸር፣ መሸዋወድ፣ መሸወድ ምንድነው ዓላማው? የኛ ሀገር ትምህርት ኤንም ብትለው ይመስላል፣ ቢም በጣም ይመስላል፣ ሲ ደግሞ በጣም ይመስላል፣ ዲ ደግሞ በጣም ይመስላል። ተተወጃኛ ነው ሞዳና ምናምን ይላል። 600,000 ፎሎወር ነው ያለኝ ማምሰላና ምንም ሲጀመር ፎሎወር አይደለም የሉም እኮ ፎሎ እንደማያረጉ የምታውቀው ልክ እንደ ታሰረው ልጅ ማለት ነው። ስትታሰር አይታሰሩም ሰዎች። ለምን ኢትዮጵያ ውስጥ ተወለድኩ ይላል። ለምን እንዳልሆንኩ ሁሉም እንደ ቆንጆ አይደለም። ለማታቂ አንቺ ፊልም ላይ ያየሻቸውን አይተሽ ወደፊት ይሁን ወደ ኋላ የሚሄዱት የማይታወቁ ብዙ ህንዶች አሉ። አሁን ሙሴ ተነስቶ እኔ እኮ ወገኖቼ ልገደል ነበር። ልገደል ስል ጌታ እኮ ነው፣ ለዛ እኮ ነው መከራ የበዛው ቢል አሁን እንዴ ምን የምታወራው? ያዋላጅቱ ርህራሄ ሳይሆን የእግዚአብሔር አጀንዳ ነው። ስለዚህ በእግዚአብሔር መልክ የተፈጠረ ሰው ዲፕረስድ እንዲሆን የእግዚአብሔር ፕላን አለ። ሰው ከእንስሶች የሚለይበት አንደኛው መንገድ የሚያስብ ስለሆነ የሆነ ልክ ድረስ ያስባል። እግዚአብሔር ለሰው የሰጠውን ጭንቅላት ለእንስሳ አልሰጠም። ለዚህ እኮ ነው ሰው ምንም ነገር ማድረግ ከፈለገ ከወሰነ ካመነ ምንም ነገር ማድረግ የሚያቆመው ነገር የለም። ኦኬ ዛሬ ከጧትም እንግዲህ ተወሰነ ነገር ሰምታችኋል። ሰውና የግል ባህሪ person and personality for the first time እንግዲህ ከጉባኤው ቀድማችሁ እናንተ ተሰማላችሁ ማለት ነው። very important ወይም ሰውነትና ግለሰባዊነት። ስለዚህ ሰውና ሰውየው ወይም ሴትና ሴትየዋ ማለት ትችላላችሁ። መንፈስ ቅዱስ ለሰጠኝ ይሄኛውን ትርጉም ያኛው በጣም ተጨነቀ። በብዙ ዲክሽነሪ ተርጉሜዋለሁ ግን በጣም ቆንጆ ቃል አታገኙ። ስለዚህ መንፈስ ቅዱስ ሰውና ሰውየውና ሰው እሱና ያለ። ስለዚህ ፐርሰኑን እናያለን፣ ከዛ ፐርሰናሊቲውን እናያለን፣ ሴትየዋን እናያለን፣ ሴት ደግሞ አለች። እና አንዳንዴ ሴቷ ቆንጆ ሆና ሴትየዋ ቆንጆ ላትሆን ትችላለች። ሰውየው ቆንጆ ሳይሆን ሴትየዋ ቆንጆ ልትሆን ትችላለች። ማለት ለምሳሌ አንዳንዴ ሰዎች ቆንጆ ወንድ ይሆንና ግን ፐርሰናሊቲ ላይ ችግር አለ። ሰው ደግሞ የሚኖረው ከመልክ ጋር ሳይሆን ከፐርሰናሊቲ ጋር ሰምታችኋል። ስለዚህ ሰውና ወይም ቀጥታ የዲክሽነሪ አማርኛ ዲክሽነሪ ሲፈሳው የግል ባህሪ ወይም person and personality የሚለውን ሰውና የግል ባህሪ። ስለዚህ ሁለት ማንነት ነው ብዙ ጊዜ ሰዎች ማኒፌስት የሚያደርጉ። ከሩቁ የምታዩቸው መልክ አላቸው፣ at the same time ደግሞ የሆነ ማንነት አላቸው። እንግዲህ ምናልባት ከተለያየ ክፍለ ሀገር የመጣችሁ ከሀገር ውጪ የመጣ ሰው አለ? ሌላ ከያሱ ውጪ? ያሱ ብቻ ነው ከኦሪጂናሊ አሁን ከሚኖሶታ ነው የምንለው። ምንድነው ከሚኖሶታ ይሻላል። ከሚኖሶታ በመካከላችን የተገኘው ዌልካም በሉት እስቲ። thank you for coming. ስለ ሰውና የግል ባህሪ፣ ሰውነትና ግለሰባዊነት። ሰውና ወይም ደግሞ ምንድነው ለምን ወዴት ነው? ሰውና ሰውየው፣ ሴትና ሴትየዋ ለምናየው እነዚህ very important። ስለዚህ ራሳችሁን you will discover yourself። ከዛ እንዴት መስራት እንዳለባችሁ ትማራላችሁ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን በአምሳላችን እንስራ። ያ ትንሽ ቀና አድርገው
የባህር አሶች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡት ፍጥረታት ሁሉ ላይ ስልጣን ይኑራቸዋል። እግዚአብሔር ሰውን ስኖት ፐርሰናሊቲ ሰውን በምኑ ፈጠረ? በመልኩና በአምሳሉ ፈጠረ። the person ግለሰቡን እግዚአብሔር በመልኩ ፈጠረው፣ በአምሳሉ ፈጠረው። ከዛ ይሄ ግለሰብ ሄዶ ዲቨሎፕ የሚያደርገው ፐርሰናሊቲ ያለ እሱን እንመጣበታለን። then God said let us make man in our image ማለት መልክ ማለት ሲሆን according to our likeness ይሄ ማለት ደግሞ likeness ማለት ደግሞ the way we do things he will do it the same way ማለት ነው። ነገሮችን እንደኛ የሚያረግ ማለት ነው። ኢሜጅ ማለት መልክን የሚይዘው፣ ላይክነስ ማለት ደግሞ እግዚአብሔር እንደሚያደርገው ነገሮችን ከእግዚአብሔር እያየ የሚያረግ። እግዚአብሔር ጨለማ ሲያይ ብርሃን ይብራ ይላል አይደል? ስለዚህ ሰውም ጨለማ ሲያይ ብርሃን ይብራ ይላል። ለዚህ ነው እግዚአብሔር በሰማይ ሆኖ የሚያረገውን ኮፒ ያረገ ምድር ላይ የሚያረግ ማለት ነው። ስለዚህ according to our likeness let them have dominion over the fish of the sea ማለት ምን ያድርጉ አለ? ይግዙ and the birds of the air over the cattle over all the earth and over every creeping thing that creeps on the earth ይላል። ስለዚህ እግዚአብሔር ይሄንን ፈጠረ። ኢያሱ ምዕራፍ 1 ቁጥር 9 ላይ ደግሞ መነሻ እንዲሆኑኝ ነው እነዚህን ጥቅሶች ያመጣኋቸው። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና አይዞህ። አሁን እግዚአብሔር የፈጠረውን ሰው አይዞህ እያለው ነው። አይዞህ የሚባለው ሰውየው አይደለም፣ ፐርሰናሊቲው ነው። ምክንያቱም ፐርሰናሊቲ ላይ ነው ፍርሃት የሚመጣው። ፐርሰናሊቲ ላይ ነው ግራ መጋባት የምታዩት። ፐርሰናሊቲ ላይ ነው ሌሎች አላስፈላጊ ካራክተሮች የምታዩት። ካንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይለዋል እግዚአብሔር። ስለዚህ ሰው ሊበረታ ይችላል፣ ላይበረታ ይችላል፣ ሊጸና ይችላል፣ ሊደክም ይችላል፣ ሊፈራ ይችላል፣ ሊደፍር ይችላል፣ ሊደነግጥ ይችላል፣ ደግሞም በሙሉ ልብ ውስጥ ሊሆን ይችላል። ስለዚህ ይሄ it's a personality ኢያሱ ፈርቶ ስለነበረ የነበረውን ሪስፖንሲቢሊቲ ፈርቶት ስለነበረ እግዚአብሔር እንደሱ ሲለው ታያላችሁ። ፊልጵስዩስ ምዕራፍ 2 ከቁጥር 3 እስከ 4 ደግሞ ሌሎች አሁን ይሄ ሰውየው አይደለም፣ ይሄ ፐርሰናሊቲው ነው። ፐርሰኑ አይደለም፣ ይሄ ፐርሰናሊቲ ላይ የሚኖራችሁን ነገር ነው አሁን የሚያወራው። ሌሎች ከናንተ እንዲሻሉ በትህትና ቁጠሩ። ምን እያወራ ነው ያለው? it's not about the person, it's all about personality። በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። ሁለት ነገሮችን ያስረዳናል። አንደኛው ራስ ወዳድነት። ራስ ወዳድነት by the way ፐርሰናሊቲ ውስጥ በጊዜ ሂደት ሰዎች የሚያሳድጉት ማንነት። መጽሐፍ ቅዱስ ራሳችሁን ውደዱ ይላል፣ ግን ራሳችሁን በመውደድም አትጥፉ ይላል። መጽሐፍ ቅዱስ ባልንጀራህን እንደ ራስህ ውደድ ይላል። ግን at the same time ደግሞ ራስን በመውደድ ደግሞ ዓለም ውስጥ እንድትጠፉ መጽሐፍ ቅዱስ አያበረታታም። ይሄው ሌላ ጥቅስ ደግሞ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። ስለዚህ anything you do think ሌሎች በዚህ ጉዳይ ምን ይጠቀማሉ። ባይዘው የቢዝነስ አይዲያ የሚጀምረው ከዚህ ሐሳብ ነው። ብዙ ሰዎች ቢዝነስ መስራት ይፈልጋሉ፣ ታርጌታቸው ማትረፍ ነው። that's why የሚከስሩት። ቢዝነስ ታርጌቱ ማትረፍ አይደለም። ቢዝነስ የመጨረሻው ታርጌቱ የሰዎችን ጥያቄ መመለስ ነው። የሰዎችን ኒድ መመለስ ነው። ነገ ነጋዴ ለመሆን ስታስቡ ዘይት ምደብቅ ከሆነ እርግማነ ቤት ይመጣል። ተቆጥሮ ማያልቅ በሽታ ቤት ይመጣል።
የቢዝነስ ዓላማው የሰዎችን ኒድ መሙላት ነው እንጂ ዘይት ደብቆ ህዝብን ማስለቀስ አይደለም። that's not the purpose of trading። አያችሁ ቢዝነስ እንደሱ አይደለም ዓላማው። ያ ከፐርሰን ውስጥ የሚወጣ ፐርሰናሊቲ ስላለ ነው እንመጣበታለን። let nothing be done through selfish ambition but in lowliness of mind let each esteem others better than himself. Let each of you look out not only for his own interests but also for the interest of others. የሌሎችንም ኢንተረስት ማሰብ አለ። ሁሌ አንተ የህይወት ግብ መሆን የለበማ። ዓለም ነው። አንዳንድ ሰው ዓለም ራሱ የዓለም ካርታ ራሱ ዓለም በቃ አፍሪካ እሱ ነው፣ አውሮፓም እሱ፣ ኤዥያም ራሱ፣ አንታርክቲካን ሁሉ አይተውልን። እሷን እንኳን ለኛ ስጠን በረዶ ብትሆን እዛ ሄደን እንድንኖር። ቆላስይስ ምዕራፍ 3 እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርህራሄን፣ ቸርነትን፣ ትህትናን፣ ጨዋነትን፣ ትዕግስትን ልበሱ። this is personality. talks about personality, not about the person. the person was created መጽሐፍ ቅዱስ በእግዚአብሔር መልክና አምሳል ተፈጥሯል ብሎ ይናገራል። እርስ በርሳችሁ ተቻቻሉ። አንዳንድ ሰው በህይወቱ የማይችለው መቻል ምንም ነገር አይችልም። እኔ አልችልም በቃ ከዚህ በላይ አልችልም ይላል። ተቻች መጽሐፍ ቅዱስ ምን አለ? ቻለ። ከናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖረው ቂም ይዞ ይቀበጥ አይልም። ምን ይላል? ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። ምክንያቱም ይቅርታ ማድረግ forgiveness በዋናነት የሚረዳው ራሳችሁን። በእነዚህ ሁሉ ላይ በሁሉን በፍጹም አንድነት የሚያስተባብረውን ፍቅርን ልበሱት። ኦል የሚያወራው ፐርሰናሊቲ ነው። መጣበታል። ኦኬ እንግሊዘኛውን ልተው። ሰውና ወይም ደግሞ ፐርሰንና ፐርሰናሊቲን ትርጉሙን ልሰጥ ነው። አሁን ከአንደኛው ጀምራለሁ። ሰውና የሰውና የግለሰባዊነት ትርጉም ብትሉት እኔ የጻፍኩት እንደሱ ነው። እነሱ እየቆረጡ ነው የሚጽፉት። የሰውና የግለሰባዊነት ትርጉም የሰውና የግለሰባዊነት ትርጉም ወይም ደግሞ ፐርሰንና ፐርሰናሊቲ ልናይ ነው። እንዴት እንደሚረዳችሁ ይሄ ትምህርት ታዩታላችሁ። ሰው ማለት ወይም ፐርሰን ማለት የተለየ ሰው፣ አንደኛው ካንደኛው የተለየ። ናርዶስ ከሌላ ሰው ትለያለች። ዲስቲንክት ነው። ሂዩማን ቢንግ ማለት አንዱ ከሌላው የተለየ ነው። አንደኛው ከሌላ ሰው ፈጽሞ የተለየ ነው። ፐርሰን ያረገን አንዱ እሱ ነው። ፐርሰን ያረገን ወይም ደግሞ ግለሰብ እንድንሆን ያደረገ ሂዩማን ቢንግ ማንነት ያለው ማለት ነው። የራሱ የሆነ ማንነት ያለው የራሱ የሆነ ማንነት ያለው የራሱ የሆነ ፈቃድ ያለው የራሱ የሆነ ሪሌሽንሺፕ ወይም ግንኙነት ያለው ፐርሰኑ refers to the individual human being. ስለዚህ ምኑን ያረ ኤግዚስተንሱን ፐርሰኑ ለፐርሰኑ አንደኛው መኖሩ ነው። ሌላኛው አይዴንቲቲው ነው፣ ማንነቱ ነው። ሌላኛው ዩኒክነሱ ነው። እያንዳንዱ ፐርሰን it has his own uniqueness ማለት የራሱ የሆነ ሁሉም ሰው የራሱ የሆነ ካሻራ ጀምሮ ዩኒክነስ አለው። ስለዚህ ፐርሰኑ በዚህ መልኩ ይቀመጣል። A human being person ማለት regarded as an individual with unique identity እና rights ያለው ማለት ነው። ዩኒክ የሆነ የተለየ ማንነትና የተለዩ ደግሞ ራይቶች ያሉት ማለት ነው።
ይሄ ሰው ዩኒክ አይደንቲቲ ያገኘው በእግዚአብሔር መልክ ስለተፈጠርን። ይገርመኛል። እግዚአብሔር ሁላችንም ነው የሚመስለው። ሰምታችኋል? ሁላችንም በእግዚአብሔር መልክ ስለተፈጠር ሁላችንን ይመስላል እግዚአብሔር። አንቺንም ይመስላል፣ እኔንም ይመስላል፣ እሷንም ይመስላል፣ እሱንም ይመስላል። በእግዚአብሔር መልክና አምሳል መልኩ ነው ብያቸዋለሁ። አምሳሉ ደግሞ አደራረጉ ነው። ስለዚህ ኤኒቲንግ እግዚአብሔር ምን አድርጓል የሚለውን you have to check። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ የባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር ላይ በሚሳቡ ፍጥረታት ሁሉ ላይ ስልጣን ይኑራቸው አለ። ከዛ ቁጥር 27 ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው። ሰዎች አሁን በሰለጠነው ዓለም ላይ የጾታ ለውጥ ለማድረግ ይሞክራሉ። ስተት ነበረ ወንድነቴ ይላል፣ ወይም ሴትነቴ ስተት ነው እና ደስተኞች ግን አይደሉም። trust me በጣም the most confused የሆኑ ሰዎች ናቸው። the most depressed የሆኑ ሰዎች ናቸው። the most unhappy people በምድር ላይ ከፈለጋችሁ እነሱ ናቸው። ለምን? እግዚአብሔር ሰውን ሲፈጥረው በራሱ መልክ ፈጠረው፣ ከዛ ወንድና ሴት አድርጎ ፈጠራቸው። ኦሪጂናሊ ሰው ሲፈጠር እግዚአብሔር ወንድን ወንድ ሴትን ሴት አድርጎ ነው የፈጠራቸው። አንዳንዴ ወንዱ ወደ ሴት ለመቀየር ይሞክርና ወንዴ ሴቴ ይሆናል እና አይመጣለትም እና ማለት የሆነ ሴት ታያለ ጡት ምናምን ያደረገ ግን የሆነ ሰውዬ ደሞ አለ ከውስጥ ካይ በእግዚአብሔር መልክ ፈጠረው። ሰው ስትፈጠሩ ስተት አይደለም ሴት መሆንሽ፣ ወንድ መሆናችሁ ስተት አይደለም። ወንድ ያረጋችሁ እግዚአብሔር ፐርፐዝሊ ነው። ሴት ያደረገሽም እግዚአብሔር ፐርፐዝሊ ነው። ይሄን አይነት ቁመት የሰጣችሁ እግዚአብሔር ፐርፐዝሊ ነው። ዶንት ቢ ኮንፊውዝድ። ማለት ቁመት ምንም የሚፈጥረው ነገር የለ በዚህ ምድር ላይ። ቁመት ቃለ ማውረድ ካልሆነ በስተቀር ለምንም አይጠቅምም። ወንበር ላይ ሳትወጡ ቃለ ማውረድ ነው የሚረዳው። ከቁም ሳጥን ላይ እንደዚህ ብለህ ታወርዳል፣ ሌላ ትርፍ የለው። የሆነ ሰው ወንበር ላይ ወጥቶ ያወርደዋል። እቃው መውረዱ ነው ዋናው አላማው። ቁመት ከጭንቅላት ጋር ግንኙነት የለውም። አየ ጭንቅላት ከሚያንስ ቁመት አንሶ ጭንቅላት ቢተልቅ ይሻላል። አንዳንድ ሰው ቁመቱ ረጅም ነው፣ ምንም የሚያውቀው ነገር የለም። ለቃ ማውረድ ብቻ ነው የሚያገናው። ስለዚህ ሳይዛችሁ የትኛውም ሳይዝ አጭር፣ ረጅም፣ መካከለኛ ኤኒ ሳይዝ ኤኒ መልክ it doesn't matter accept it. you are created በእግዚአብሔር መልክ። አስቡት፣ ራሱ እግዚአብሔር እኔን ለመፍጠር ማሰቡ ራሱ በቂ እኮ ነው። በቃ እግዚአብሔር ነው የፈጠረኝ እውነታ እኔን በቃ ለኔ ተው በቃ ራሴን ወድጄዋለሁ። ዋይ ለምንድነው ብዙ ጊዜ ወጣቶች ዲፕሬሽን የሚያጠቃቸው? because always ራሳቸውን ከሌላ ነገር ጋር ያነጻጽራሉ። ምን አገባሽ አንቺ የጎረቤትሽ መልክ? እየነገርሽው እኮ ያለሽው ምንድነው? እግዚአብሔርን ተሳስተሃል። እንደዚህ አፍንጫዬን እንደንትና አታሾለውም ነበረ? አውቆ ነው ደፍተጥ ያደረገው እግዚአብሔር። accept it I'm telling you አይኔን እንደዚህ አታረገውም ነበር፣ ጥርሴ እንዲህ አይሆንም ነበር፣ ሰውነቴ እንደዚህ አይሆንም ነበር። leave it ምንም አይጠቅምም። ምንም የሚጠቅመው መጽሐፍ ቅዱስ ላይ ጳውሎስ ሲናገር ስጋ ምንም አይጠቅምም ማለት የሚጠቅመው አለ በክርስቶስ ኢየሱስ አዲስ ፍጥረት መሆን ነው አለ። የማይጠቅም ነገር ላይ ጊዜ አታቃጥል ማለት የሚጠቅመው ፐርሰናሊቲ ላይ ምን ሰርታል? don't worry about the person ፐርሰናሊቲው ላይ ምን ሰርታ? ምክንያቱም የሰው ውበቱ ፐርሰናሊቲው። ስለዚህ ፐርሰኑ ማለት ይሄ ነው፣ ግለሰባዊነት ወይም አንዳንዴ ባህሪ ብሎ ይተረጉመዋል። ፐርሰናሊቲን ትክክለኛ ነው።
የሱን ደሞ ትርጉም እናያለን። ምን ማለት ነው ግለሰባዊነት ወይም ፐርሰናሊቲ ማለት? ትርጉሙ the way a person expresses themselves ፐርሰኑ የሚገለጥበት መንገድ ፐርሰናሊቲ ይባላል። ዋው! the way a person expresses themselves ራሳቸውን የሚገልጡበት መንገድ that is personality። ሰው ራሱን የሚገልጥበት መንገድ ባህሪ፣ ልማድና ተግባር ፐርሰናሊቲ ይባላል። እዛ ጋር ይቆም። ባህሪን ደግሞ ምን ይፈጥረዋል መሰላችሁ? ባህል፣ ምርጫዎቻችሁ ይፈጥሩታል። ባህሪያችሁ የባህላችሁ ውጤት ነው። ምን ማለት ነው? እያንዳንዱ ባህል ለምሳሌ ኢትዮጵያ ውስጥ ባህል አለን። አይናፋርነት ይሰጎድ ባህል መጥፎ የሆነ ሰዓት ቢሰራበት ቦታ አለ። የሆነ ቦታ ላይ ልክ ያለው ነው ቦታ አለ። በአብዛኛው ግን ይሰራ አይናፋርመው። ለምሳሌ አንድ ኢትዮጵያዊ ልጅ አባቱ ከወደ ጓደኞቹ ጋር መጥቶ ቴሌቪዥን ልንማየት ፈልገን ነው ምናምን ቢል እሺ ነው የሚለው ልጁ። ምክንያቱም ያፍራል እንግዳ ማትሊስ ላይ። አንድ ግን ውጭ ሀገር ያደገ ልጅ እንደሱ ትሏችሁ ኖ ኖ ኖ ኖ ኖ የሚሉት ዳዲ ኢትስ ማይ ታይም ሶሪ። እና ሁለቱንም በባህላቸው ተረርተ ነው መሄድ ያለብን። ልጁ ያኛውም መጥፎ ስለሆነ አይደለም፣ ይሄኛውም ጥሩ ስለሆነ አይደለም። we have to understand the culture። ግን በባህል ውስጥ ባህሪ ይፈጠራል። አሁን ቀስ እያለ እየቀረነ ያለው ለምሳሌ አንድ ሴት ብቻዋን ሆቴል ሄዳ አትበላም ኢትዮጵያ ውስጥ። that does not include you። አንቺን አያካትትም። አንቺ ስለምትሄጂ ማለት ነው። ብቻዋን አንድ ሴት ብቻዋን ሄዳ ሬስቶራንት ብቻዋን ሌላ ሰው ሳይሆን ብቻዋን ቁጭ ብላ የምትበላበት አሁንም በጣም አናሳ ነው ኢትዮጵያ ውስጥ። ብትፈልግም እንኳን she has to find someone። አንድ ወንድ ብቻውን ሄዶ ይበላል ወይ? ኦፍ ኮርስ። አንድ ወንድ ሄዶ ሲበላ ችግር አለበት ወይ? የለበትም። አንድ ሴት ግን እንዴ ብቻዋን ተቀመጠ ይችላል ሰው። ስለዚህ ቴንሽን እንዲያረጋል አትሞስፌሩ ራሱ ኢትስ a wrong one። ግን ካልቸራሊ እንደሱ ነው ያደግነው። ባህሎቻችን ባህሪ ይፈጥራሉ አይናፋር እንድንሆን። ስለዚህ ወጥተው መድረክ ላይ ለመናገር ሰዎች ሲሞክሩ ያፍራሉ። ፐርሰኑ ማን ነው ሲባል who you are ማነህ የሚለው ነው። ፐርሰኑ ስንል ወይም ሰው ስንል who you are created in God's image። ዳግመኛ ስንወለድ ደግሞ በክርስቶስ ኢየሱስ መልክ ተፈጠረን። that's who you are። አሁን ከዛ ፐርሰናሊቲ ላይ ስንመጣ ነው ችግር ያለን። አሁን ቀስ እያልኩ እየሄድኩ ያለው ፐርፐዝሊ ነው በደንብ ካችን እንድታረጉት። ፐርሰናሊቲ ማለት ወይም ግለሰባዊነት ማለት አንተ ማነህ የተባለውን how you live express who you are። ማንነትህን እንዴት ትገልጧለህ ቢባለው ያ ፐርሰናሊቲ ነው። how you live or express who you are። ግለሰባዊነት ማንነትህን እንዴት ታሳየዋለህ? ማንነታችንን እንዴት እናሳየዋለን? እንዴት ነው የምታሳዩት? አንዳንድ ጊዜ ወጣትነታቸውን የሚያሳዩት አንዳንድ ሰዎች በጋጠ ወጥነት። ጋጠ ወጥ ማለት የአማርኛ ቃል ከአንድ ከተቀመጠ ኦርደር፣ አንድ ከተቀመጠ ስነ ስርዓት፣ አንድ ከተቀመጠ ስታንዳርድ ውጪ ወጥተው የሚያረጉት ነገር ጋጠ ወጥነት ይባላል። ጋጣ ማለት በአማርኛ ከብቶች እንዲግጡት የተፈቀደ ቦታ ማለት ነው።
ከተፈቀደለት ቦታ ወጥቶ እህል ሲበላ ጋጣ ወጥ ነው ይባላል። ከጋጣ ውስጥ ወጣ ይባላል። ገብታችኋል? አሁን አማርኛ ነው፣ እንግሊዘኛ ብቻ አይደለም የሚተነተነው፣ አማርኛም የሚተነተነ how you live and express who you are። ፐርሰናሊቲያችሁ ምንድነው? ማንነታችሁን የምትገልጡበት መንገድ that's your personality። ማንነቴን እንዴት ነው ማሳየው? ብዙ ሰዎች ማንነቴን አሳያለሁ ሲሉ ተሰባላችሁ አይደል? ያንሰማለን ብዙ ጊዜ ሲፎክሩ፣ በተለይ ጠብ ከሆነ ማን እንደሆንኩ አሳያለሁ ምናምን የሚሉን ቃል ተሰባላችሁ። ስለዚህ ፐርሰኑ who you are ሲሆን ፐርሰናሊቲው how you live or express who you are። ፐርሰኑ ሰው ማን ነው ማነህ ሲሆን ግለሰባዊነት ወይም ፐርሰናሊቲስ ደግሞ ማንነትህን እንዴት ታሳየዋለህ፣ እንዴት ትኖረዋለህ፣ እንዴት ትገልጠዋለህ። that's the real you። ሰዎች አንዳንዴ ሲነግሩን ግራ ነው የሚገባን ስለኛ። ምክንያቱም እነሱ የሚያወሩት ስለ ሰውየው ሳይሆን ስለ ፐርሰናሊቲው። ሰውነት ወይም ፐርሰኑ ማለት who we are እኛ ማለት ማንነን የሚለው ነው። ሰው የተለየ ፍጡር ሲሆን በእግዚአብሔር መልክና አምሳል የተፈጠረ ማሰብ የሚችል ፈቃድ ያለው በተጨማሪም ከሌሎች ጋር ህብረትን ማድረግ የሚችል ሰው ማለት ይሄ ነው ትርጉም። ወይ አንቺ ማለት ወይ አንተ ማለት ትርጉማችሁ ይሄ ነው። ልዩነት የምንፈጥረው ሁሉ ጊዜ ብዙ ጊዜ ሰዎች ሰው ሁሉ እኩል ነው ይላል። እውነት ነው። ስለ ሰውነት ከሆነ መናወራው when we talk about personality ግን ሰው ሁሉ እኩል አይደለም። immediately ልዩነታችን ይፈጠራል። ያን አያችሁት? ብዙ ጊዜ እኩል ነን ወላ ማይነሱ ምንም ማንም ከማንም አያንስ። ምክንያቱም ሁላችንም ስንፈጠር በእግዚአብሔር መልክ ነው የተፈጠርን። ያንን ማንነት የምንገልጥበት መንገድ ግን ትልቅና ትንሽ ያደርገናል። ስለዚህ ሁማይነሱ ላይ መቅረት የለባቸው። ከሁማይነሱ በኋላ ሌላ ታሪክ አለ። ሁማይነሱ የሚለው ሰውዬው ራሱ ለምን ተናዶ እንደዛ አለ? ምን እንትን አርጎት ነው እንደዚህ? ሰው የተለየ ፍጡር ቲንክ እስቲ የተለያችሁ ፍጡር እንደሆናችሁ። ከዶሮ ትለያላችሁ፣ ከውሻ ትለያላችሁ፣ ከኤኒ ካይንድስ ኦፍ እግዚአብሔር ከፈጠራቸው ከጨረቃ ትለያላችሁ፣ ከመሬት፣ ከሰማይ፣ ከፀሐይ፣ ከሁሉም ፍጥረቶች እንለያለን። ምንም ፍጥረት የለም በእግዚአብሔር መልክ የተፈጠረ ኤክሴፕት ሰው። ለዚህ እኮ ነው ሰው ምንም ነገር ማድረግ ከፈለገ ከወሰነ ካመነ ምንም ነገር ማድረግ የሚያቆመው ነገር የለም። ሰው ከእንስሶች የሚለይበት አንደኛው መንገድ የሚያስብ ስለሆነ እግዚአብሔር ለሰው የሰጠውን ጭንቅላት ለእንስሳ አልሰጠም። እንስሳ የሆነ ለክ ድረስ ያስባል። ለምሳሌ በጣም ያስባሉ የሚባሉት አንዱ ዝንጀሮ ነው፣ ሌላኛው ውሻ። ሌላ ዝንጀሮም ያስባል፣ ለሰው የቀረበ ነው ይሉት። በተለይ ተንኮል ከሆነ በጣም ነው የሚያስብ። ውሻም ያስባል፣ ፊታችሁን አይቶ ያነባችኋል። እንደ ከፋችሁ ካየ ዝም ይላል። ማጫወት ያለበት ሰዓት መቼ እንደሆነ ይሆን ልክ አለው። ግን ክሪቲካሊ ግን ስለ ኤአይ አያስብም። ሌላ ኤክስትሪም የሆነ ነገር ግን አያስብም። ወር ላይ ወጪን እንዴት ትሸፍናለህ ብሎ ግን አያስብም። አሁን ያለው ጉዳይ ሊያሳስበው ይችላል። መልክን አይቶት የሆነ እንደደበረ ገብቶታል ወይ የሆነ ነገር እንደተሰማ ሴንስ አድርጓል እንጂ በቀውስ የ2018 እንዴት ነው ህይወቱ የሚሆነው፣ ህይወቱን ለመቀየር ምን መስራት አለብኝ ብሎ ውሻችሁ እንደዚህ ብሎ አያስብም። የዛን ያክል ማሰብ እንዲችል ሰው የተለየ ፍጡር የሆነው ማሰብ ስለሚችል። አያችሁ፣ ይሄ ጭንቅላታችሁ በዋናነት እንዲያስብ ነው። ስለዚህ የጭንቅላታችሁ ሳይዝ፣ የጭንቅላታችሁ አቀማመጡ፣ ቅርጹ፣ እዛ ላይ ተቀመጡት አይናችሁ፣ አፍንጫችሁ፣ ምናምናችሁ፣ ጥርሳችሁ ምናምን አይደለም the most important ነው። ያ ጭንቅላት በዋናነት የተቀመጠው እነዚህ ነገሮች ከመደርደር በላይ በዋናነት እንዴት ያስባል። ምክንያቱም በአብዛኛው ፐርሰናሊቲ ከሐሳብ ውስጥ ነው የሚወጣው። ሐሳባችን ደግሞ ብዙ ከሚገቡብን ነገሮች ነው የሚወጡት እኛ ውስጥ።
ስለዚህ መጀመሪያ ማሰብ ያለባችሁ በእግዚአብሔር መልክ ተፈጥሬያለሁ። እኔ የእግዚአብሔር መልክ ነኝ። እኔ ትርፍ አይደለሁም። አንዳንዴ እናትና አባቶቻችሁ መጥተው አንቺን ልወልድሽ ፕላን አልነበረኝም ይላሉ። ችግር የለም ዋናው ምን ማድረግሽ ነው ማለት ተወልደሽ በእግርሽ እየሄድሽ ለምን ይከፋሻል? የእናትና የአባትሽ ፕሮጀክት አልነበርሽም፣ የእግዚአብሔር ግን ፕሮጀክት ነበርሽ። ስለዚህ መታችኋል። እና ዶንት ቢ ዲፕረስ እናቴ ሁሌ እንዲህ ስለምትለኝ ብዙ ወጣቶች የሚሉኝ ነው ባቴና እናቴ አንቺን ልንወልድሽ እንል ልናስወርድሽ ሞክረናል ብለው ነበር። ታንጋድ እና አሁን በዚህ ትከፍያለሽ። ሊያስወርዱሽ ሞክረው አመልጠሽ መተሽ እንዴ? ይሄ እኮ በጣም እኮ ሚራክል። አንቺ እኮ ኖርማል እንዳልሆንሽ ነው መረዳት ያለብሽ። እግዚአብሔር በእኔ ላይማ አጀንዳ አለው ነው ማለት ያለበት። ግን ሰው ምን ይሆናል? በቃ ልታስወርደ ይሞክራል። ከዛ ጊዜ ጀምሮ ነው መከራ የበዛው ይላል። ሊፊት ምንድነው ማድረግ ያለብሽ? የእግዚአብሔር አጀንዳ ስለሆንኩ ታሪካችሁን ሊያደምቀው ስለፈለገ ነው እግዚአብሔር። ስለዚህ ከሞት አምልጣችሁ ከብዙ ጨለማ አምልጣችሁ አሁን ሙሴ ተነስቶ እኔ እኮ ወገኖቼ ልገደል ነበር። ልገደል ስል ጌታ እኮ ነው ለዛ እኮ ነው መከራ የበዛው ቢል አሁን እንዴ ምን የምታወራው? ልትገደል ነበር። ልክ ነው። ሲወለዱ ልጅ ይገደል ተብሎ አዋላጅቱ ምረት አርጋለት ነው ሙሴ በህይወት ያለው። ያዋላጅቱ ርህራሄ ሳይሆን የእግዚአብሔር አጀንዳ ነው። ስለዚህ በእግዚአብሔር መልክ የተፈጠረ ሰው ዲፕረስድ እንዲሆን የእግዚአብሔር ፕላን አይደል። ሰዎች ለምን ኢትዮጵያ ውስጥ ተወለድኩ ይላል። ለምን ፈረንጅ አልሆንኩ? ለምን ህንድ አልሆንኩ? ሁሉም እንደ ቆንጆ አይደል ስለማታቂ አንቺ ፊልም ላይ ያየሻቸውን አይተሽ ወደፊት ይሁን ወደ ኋላ የሚሄዱት የማይታወቁ ብዙ ህንዶች አሉ። ተመርጠው ስለሚሰሩ እነዛ ከ1 ቢሊዮን ህዝብ ባህል የተመረጡ ናቸው። ከ1 ቢሊዮን 300 ምናምን ሺህ ሰው መሃል ሲመረጡ 300 እነዚህ ናቸው የወጡት። እነሱን አይተሽ አትደነቂ። በጣም ብዙ የሚቀርብ እንዳል የሚቀርብ እና ሰው ህንድ ለምን አልሆንኩም ይላል። ለምን ፈረንጅ አልሆንኩም? ለምን አሜሪካ አልተወለድኩም? አያችሁት? እግዚአብሔር አልተሳሳተም። አንቺን ቢሾፍቱ እንድትወለጅ ሲያደርግ አትሊስት እንደው አዲስ አበባ ለምን አልወር? ለምን እኔ ክፍለ ሀገር ተወለድኩ? ለምን ከከሌና ከከሌ ተወለድኩ? ይዳዝማል። አንዳንዴ ተወልዳችሁ አባታችሁን ላታውቁ ትችላላችሁ። ይዳዝማል። ወይም አውቃችሁትም ብዙ ኬር ላይ ሰጠው ይችላል። ይዳዝማል። ዋናው እግዚአብሔር እንድትመጣ ፈቅዶ መጣል። የመጣችሁበት ሪዝን ደግሞ የእግዚአብሔር አጀንዳ ስለሆናችሁ ነው። ማንንም ሰው እግዚአብሔር እንደ ትርፍ አያመጣ። በዚህ መላር በእግዚአብሔር መልክ ተፈጥሬያለሁ፣ በእግዚአብሔር አምሳል ተፈጥሬያለሁ። ስለዚህ ዲፕረስድ ለመሆን ለዲያብሎስ እድል አልሰጠውም። እኔ የእግዚአብሔር አጀንዳ ነኝ። እግዚአብሔር ፕላን አለው በህይወቴ። ስለዚህ ማሰብ እችላለሁ፣ ፈቃድ አለ። አሁን ትልቁ መጨነቅ ያለብህ ፐርሰናሊቲን እንዴት ቢውልድ አደርጋለሁ እንጂ ለምን ከናቴ እንትና ሆነች ለምን እንትና አልሆነችም ምንም አይጠቅም። ስለ ሰውነት ነው እያወራን። ይህ ማለት ማንነታችንን የእኛ ዋጋ ወይ ማንነታችን በቅንፍ ውስጥ ቢሆን ጥሩ ነው። የእኛ ዋጋ በችሎታችን፣ በባህላችን፣ ባደግንበት ቤተሰብና በሰራናቸውና በፈጸምናቸው ነገሮች ላይ አይወሰኑ። ሰውነት ፐርሰናሊቲን እነሱ እናወራል። ሰውነትን ግን ስናወራ በሰራው ስራ አይወሰን። ሰውነትን ስናወራ ባደግንበት ቤት አይወሰን። ሰውነትን ስናወራ በችሎታችን ላይ አይወሰን። የሚለካው
እግዚአብሔር እኛን ከፈጠረበት ዓላማ አንጻር ብቻ ነው። ምን ሰውነት ፐርሰናሊቲ ሌላ ነገር ብዙ ጊዜ ይምታታበታል። ሰው አንዱን ሲናገር አንዱ ይፈርሳል። የነዚህን ሁለት ነገሮች ልዩነት ስለማያውቀው ሰውነት እና ፐርሰናሊቲ እና ፐርሰኑን ለይተን ማስቀመጥ አለብን። ስለዚህ የኛ ዋጋ በችሎታችን፣ በባህላችን፣ ባደግንበት ቤተሰብ፣ በሰራናቸውና በፈጸምናቸው ወይም ወደፊት በመንፈጸማቸው ነገሮች በእግዚአብሔር መልክ ለመፈጠራችን አስተዋጽኦ አይኖረው። ወደፊት ሮኬት ሳይንስ ስታመጥቁ እንግዲህ ዛሬ ያመጣቀን ስለሆነ ምን ቆየው ወደፊት የሆነ ነገር ስትፈጥሩ እግዚአብሔር አስቦ በመልኬ ላርገው ቆይ ይሄን ሰው ያይልም ግንኙነት የለውም። በእግዚአብሔር መልክ ነው የተፈጠራችሁት። ያንን መረዳት ፐርሰናሊቲያችሁ ላይ ከፍተኛ ቼንጅ ያመጣል። ያንን መረዳት ፐርሰናሊቲያችሁ ላይ የአስተሳሰብ ለውጥ እንዲኖራችሁ አላ ፐርሰናሊቲያችሁ ሁሉ ጊዜ መገንባት ያለበት ከራይት ቦታ ሲሆን ከትክክለኛ መነሻ ላይ ከተገነባችሁ በጣም አስደናቂ ህይወት ይኖራችኋል። personhood is what makes us responsible before God, capable of relationship with him and distinct from all other creatures. ከሌሎቹ ፍጥረታት ሁሉ የተለየን እንድንሆን የሚያደርገን ከእግዚአብሔርም ጋር ህብረት እንዲኖረን የሚያደርገን personhood ወይም እግዚአብሔር የሰጠን ማንነት ነው፣ ሰውነታችን። ለዚህ ነው እግዚአብሔር ሰውን ሊፈልግ ወደ ምድር የመጣው። ሰው አጠፋብኛል። ምን ለምን መጣ ሲሉት ኢየሱስ የጠፋውን ልፈልገው። የጠፋው ሰው እኮ በጣም ብዙ ፐርሰናሊቲ ፈጥሮ ተበላሽቷል። ግን it ማተር እግዚአብሔር አንዳንዴ እግዚአብሔር ይወድሃል ለምትሏቸው ሰዎች ግራ የሚገባቸው ለዚህ ነው። ምክንያቱም እነሱ ፐርሰናሊቲያቸው ወይም ባህሪያቸውና እግዚአብሔር ወድሃለው የሚላቸው ነገር አልገናኝላቸዋል። እግዚአብሔር እያለ ያለው ፐርሰኑን ነው፣ ፐርሰናሊቲውን አይደለም የወደደው እግዚአብሔር። የምንሄዳቸው መንገዶች አይደለም። ኖ እኛን ሲሰራን የሰራንን ምክንያቱን ያውቃል። ብዙ ጊዜ ደግሞ የሚገርመው በኋላ መጣበታለሁ ስደርስበት ይሻል። ስለዚህ መላክ ሰው በመሆን ብቻ በክርስቶስ ኢየሱስ መዳን ይቻላል። ከእግዚአብሔር ጋር ህብረት ማድረግ ትችላላችሁ። ከእግዚአብሔር ጋር በእግዚአብሔር ፊት መቆም ትችላላችሁ። ከእግዚአብሔር ጋር ህብረት ይኖራችኋል። ውሻ ከእግዚአብሔር ጋር ህብረት ማድረግ አይችልም። አክሰስ የለውም፣ ሰው አይደለም። ዝንጀሮ ህብረት ማድረግ አይችልም። ለዚህ ነው የዝንጀሮ ቸርች ማታዩት። ዝንጀሮ ፓስተር አይታችሁ ታውቃላችሁ? አይታችሁ ምንም ጥሪ ያለው ዝንጀሮ የለም። ኢየሱስ ክርስቶስ ሲመጣ የጠፋውን ሊፈልግ ጭላዳንም ይጨምራል አላለ። ዝንጀሮ ፕላን የለውም እግዚአብሔር። ዝንጀሮ ከእግዚአብሔር ጋር ፌሎሺፕ ለማድረግ እግዚአብሔርም አልጠራውም፣ ዝንጀሮም አላሰበም። ጀስ በቃ እየኖረ እሱ ጀስ መኖር ነው በቃ የሚፈልገው። ስለዚህ ይሄን መለየት በጣም መልካም። አሁን ፐርሰኑ ነው። ግለሰቡ ደግሞ ወይም ግለሰባዊነት ወይም የግል ባህሪው ሰውየው ያለ ሴትየዋ፣ ሴትየይቱ፣ ሰውየው how we express ourselves ከየት ተነስቶ ነው የምንገልጸው? ከማንነታችን ውስጥ ተነስቶ። ጻፉት። don't miss anything። የግል ባህሪ how we express ራሳችንን how you express። ብዙ ጊዜ ሰዎች ራሳቸውን ሲገልጹ ስታያቸው ምሬት ታያላችሁ፣ ብስጭት ታያላችሁ፣ ቁጣ፣ ተስፋ መቁረጥ፣ ግራ መጋባት፣ ቀኝና ግራቸው እንደጠፋባቸው ታያላችሁ። you can feel it። ስለዚህ how we express ourselves ግለሰባዊነት ሲተረጎም ባጭሩ ይሄን ይመስላል። የሰው ባህሪ፣ የሰው ልማድ እና የሰው ያናኗር መንገድ። ልጨርስ ነው አይዟችሁ።
ኦኬ ያንዳንድ ሰዎች ፊት እንዴት እያለኝ እንዳልሆነ ኦኬ ግለሰባዊነት የሰው ባህሪ የሰው ልማድ እና የሰው የአኗኗር መንገድ ነው ወይም ፐርሰናሊቲ የምንለው ምንድነው የሰው ባህሪ በጣም ትወደዋለህ መልኳን ባህሪዋን ግን አትወደው በጣም ቆንጆ ነው ግን ባህሪው ነው ከባድ እንላለን አይደል በልባችንም ቢሆን እንላለን አያችሁት ሰው ራሱን ቫልዩ መስጠት የሚጀምረው ለራሱ ያለው ቫልዩ ከፍ የሚለው ለፐርሰናሊቲያችሁ ስራ መስራት ስትጀምሩ ፐርሰናሊቲያችሁ ላይ ስራ መስራት ስትጀምሩ then መለወጥ ትጀምራላችሁ ሰውነታችን ከፈጣሪያችን ቀጥታ የመጣ ሲሆን ግለሰባዊነታችን ግን ከቤተሰብ ከባህል ካደግንበት አካባቢ ከምርጫችንና ከልምምዳችን ይቀዳል አያችሁ ሰውነቴን ምንም አልጠየቅኩም እኔ እግዚአብሔር በራሱ መልክና አምሳል ፈጠረኝ ዳሰት በቃ አንተ ሰው ነህ ብሎ ፈጠረኝ ራሴን ዞር ስል ከውሻ አለያለሁ ዞር ድመቷንም ሳይት እኔን አትመስል ዝንጀሮንም ሳይው እኔን አይመስል በጣም ይቀርቧቸዋል ይላሉ ግን አይመስል አልጠየቅኩም አልጸለይኩበትም ይሄን ወይም ደግሞ ጾም ጸሎት ገብቼ አይቶኝ አይደለም እግዚአብሔር ዘንድ ምንም ሳልጠይቅ ሰጠኝ ይሄን ሰውነት አንዳችሁም አልጸለያችሁም ሰው ለመሆን ስጦታ it's a free gift from God Almighty ባህሪ ግን ወይም ፐርሰናሊቲ ግን እንደሱ አይደለም ፐርሰናሊቲን ከየት እናገኛለን ለምሳሌ ፈሪ የሆኑ ቤተሰቦች ያሳደጉት ልጅ ፈሪ ነው ከቤተሰብ ይወስዳል ሐሜት የሚያቆጭ ብለው ማታ ሰው ሲወጭቁ የሚያበሹ ቤተሰቦች ካሉ ልጁም በቃ ቆጭ ብሎ ያን ሲሰማ ነው የሚያድገው መቦጨቅ ነው ከቤተሰቡ ነው በቃ ውርስ እኮ ነው አንዳንድ ልጅ እኮ ብዙ ነገር ነው የሚወርሰው በእናት መሬት ከመውረሱ በፊት እኮ ብዙ ባህሪ ይወስዳል ሐሜት ይወስዳል ወሬ ይወስዳል ሌብነት ይወስዳል አንድ ቀን በቴሌቪዥን የሰሩት ዋንዴ አባትየው ወጣ ብሎ ትንሽ ልጅ አለው አንድ 6 ዓመት 6 ተኩል 7 ዓመት የሆነ ልጅ እና ወጣ ብሎ በስል ሄሎ ከፈሉ ገንዘቡን አስገቡ ባለስልጣን ነው አባት አይበቃ 200 ሺህ አይበቃም ነገራቸው 300 ሺህ አርጉ ይላል ልጁ ኋላ ሆኖ ይሰማል አፋቱ ከዛ ውስጥ ገብቶ ጨርሶ በቃ 300 ሺህ ካልሆነ በቃ አልፈርምም ነገ በላቸው ተደራድሮ ገብቶ ቁጭ አለ ከዛ ቁጭ ብለው እናት ቡና ታፈላለች ልጅ ስልኩን ያባቱን ስልክ ሄሎ 200 ሺህ አይሆንም 300 ሺህ ካልሆነ አልፈርምም ሲል አለቀሰ በቃ አባትዬ ወይኔ ልጄን አያው ምን እየወሰደ ነው ገና በ7 ዓመቱ ጉቦ ጀምሯል ያው ድሪም እያረጋው ነው ይኖረዋል ነገ እንደውም እሱ ልክ እድሜው ሲደርስ 300 ሺህ አይበቃው ያድጋል 900 ሺህ ነው እኔ ኑሮ ተወዷል የሚል አቹት ሰው ከቤተሰቡ ሐሜት ይወስዳል ከቤተሰቡ ሌብነት ይማራል ከቤተሰቡ ውሸት ይማራል ከቤተሰቡ አላስፈላጊ ባህሪዎችን ካፕቸር ያደርጋል ከዛ ከቤተሰብ ይወጣና ትምህርት ቤት ሲገባ ከትምህርት ቤት ካስተማሪዎቹ ከአካባቢው ከጎረቤት ከጓደኞች ምን እየወሰደ ይሄዳል ባህሪ ፐርሰናሊቲ ዲቨሎፕ ያደርጋል ከምርጫዎቻችን ማለት ያው መቼም ከሆነ ሰው ባህሪን ለመውሰድ ምርጫ ነው አይደል እኔ ከፈለኩ ወስዳለሁ ካልፈለኩ ምርጫ ነው አይ this one is wrong ማለት መብቴ
ከዛ ደግሞ ባህሪያችን ምን ይሆነ እንደዚህ ነው መለማመድ እንጀምራለን። የተለያዩ ልምምዶች ከነሱ ልምምዶቹ መጨረሻ ላይ ባህሪ ማንነት ይሰራሉ። ሰዎች ፐርሰናሊቲያቸው ይሰራሉ። ስለዚህ ስታያቸው መልካቸውና እነሱ አልገጥም ይሏል። ስለዚህ ሰው ወደፊት የሆነ ነገር ውስጥም ሲገባ የሚቸገሩት ለምሳሌ እናትና አባቶች መሃል የምታዩት አንዱ ክፍተት የፐርሰናሊቲ ክፍተት። አብረው ኖረው ልጅ ወልደዋል፣ በሆነ ምክንያት እኛ ተፈጥረናል፣ ግን በመካከል የፐርሰናሊቲ ክፍተት አለ። እኮ በጣም ወደዋለሁ ትላለች እናት፣ አባትሽን በጣም ነው የምወደው ግን አብሬው መኖር አልችልም። እና አንዳንዴ አሁን ኢቭን ሚዲያ ላይ የወጡ ግራም ያጋቡን ሰዎች አሉ። ቢታረቁ ባይታረቁ ምናምን ይላል ሰው። መቼም አይታረቁም። የሁሉ ሰዎች they know how to pretend። በተለይ ሶሻል ሚዲያ ላይ ያቺ በጣም ወዳት አፕል የታየች አፕል አለች፣ የተገመጠች አፕል በኋላ ተበልታለች። ብዙ ሰው ሶሻል ሚዲያ ላይ ሲመጣ ገልብጦ ድፍኗን ነው የሚያሳይ። ኋላ እኮ ተበልቷል እኮ። እና ብዙ ሰው ሶሻል ሚዲያ ላይ ሲመጣ they know how to pretend። በጣም እንድንፋታም በጣም እንዋደዳለን፣ አንተ ተወጀኛ ነኝ መወደሃ ነው ምናምን ይላል። ካይ you are liar. I'm telling you it's a lie. እና ሰው ትንሽ ነገራጆ እኮ በቃ ትንሽ በቃ ይቅርታ አድርጊለት ምናምን ይላል። You don't know the personality behind the scene። ሰዎች እውነተኛ ማንነታቸውን የሚኖሩት ከመጋረጃው በስተጀርባ። ከመጋረጃው በፊት ለፊት ድራማውን ነው የሚሰሩት። ከመጋረጃው በስተጀርባ ደግሞ የሚገርም ህይወት ይኖራል። ከመጋረጃው በእንትን ስክሪፕት ተጽፎላቸው ስክሪፕቱ ላይ ስትጎርስ አነስ ያለች እንጀራ ቆርጠህ በስነ ስርዓት አድርገህ ቀስ ብለህ የምታኝከው ነው። ከመጋረጃው ውስጥ በስተጀርባ ፊቱ ሁሉ ነው የሚበላው። ፊቱ ሁሉ አፍ ቢሆን ደስ ይለው ነበር። በዚህ ጋር አልበቃ ብሎት ይለቀልቀዋል። ዋይ ከመሱ ከመጋረጃው ይሄኛውስ ይሄ ስክሪፕት ነው። ተጽፎን እየተወኗት ነው ያሉት። በጥንቃቄ ነው አንቲል ካሜራ ካት እስኪል ድረስ። በሰዎች መካከል ልዩነቶች የሚፈጠሩት ከሰውነት ሳይሆን ከማንነት አንዳንዴ ከሰውነት ጋር ስለሚያዝ በጣም አስቸጋሪ ነው ወደ አማርኛ ለማምጣት። ግን ከጸባይ ከፐርሰናሊቲ አንፃር ማንነት ይለዋል አንዳንዴ ፐርሰናሊቲን በአማርኛው ዲክሽነሪ። ፐርሰናሊቲ አንዱን ሰው ደፋር፣ አንዱን ሰው ፈሪ፣ አንዱን ሰው ደግሞ ቁጡ የሚያደርግ፣ አንዱን ታጋሽ፣ አንዱን ቁጡ የሚያደርገው እርሱ። ግን እነዚህ ነገሮች ማንም ሰው ሲወለድ ፈሪ ሆኖ አይወለድም። ፈሪ እንዲሆን ተምሮ እናቱ ማታ ማታ ቁጭ ብላ እኔ ሌባ በጣም ነው በጣለ ሌባ ሲመጣ ሌባ ስትቆጭ ብሎ ልጁ ይጠጣል። ከዛ ሲተኛ ራሱ ሌባ ይታየዋል። ሌባ አለ እንደ ይላል። ወይ ደግሞ ማታ ማታ የሚያስፈራ ፊልም ነው የሚያዩት። ልጁ ፈሪ ነው የሚሆን እና ቁጭ ብሎ የሚያወሩት የሚገርምሽ ሌባው ገብቶ እንትን አድርጎ ከዛ እንትን አድርጎ ሰው መጥቶ በመጥረቢያ መጥቶ ምናምን ሲል ሌባ ሰው ሁሉ አይመስለውም። ባይዘው ሌባ ሰው ነው። እንደናንተ አይነት ሰው ምንም የተለየ ነገር የለው። እንደ ሌባ በዚህ ምድር ላይ ፈሪ የለም። ለምን? ከመጀመሪያውም ሪስክ ውስጥ እንዳለ አውቆ ነው። ስለዚህ ፐርሰናሊቲያችን ተምረን ነው ፈሪ ምን ሆነው ተምረን ነው ሳናቀው ከናት ከአባት ከጓደኛ ከዘመድ ከአካባቢ ከሰፈር ከምንውላቸው ሰዎች ከቴሌቪዥን ከሚዲያ አሁን ደግሞ የሚያስተምረን ከቲክቶክ እንማራል። ልክ አንዱ ልጅ እንዳረገው ሊያሳይ ነው። ቲክቶክ ላይ ላይቭ ገባ፣ በበርሜል ውሃ ሞልቷል። ሌት ሚ ሾው ዩ ምን አይነት ትሪክ እንደምሰራ። ላይቭ ነው የሞተው ልጁ።
ገባ ሙሉ በርሜሉ ትልቅ በርሜል ይሄ እንደ ሮቶ አይነት ገባ። ከዛ ተገልብጬ ወጥቼ ላሳያችሁ ነው ብሎ ያሳይ ላይቭ እየታየ ገባ። እንዴት መገልበጥ ለመገልበጥ he tried so many times but he couldn't make it። ማንም አልነበረም። ላይቭ ሞተ። አንዳንድ ሰው በቲክቶክ ላይቭ ይሞታል። በቲክቶክ እየታየ ላይቭ ይሞታል። it is because ሰዎች ፐርሰናሊቲያቸው ብዙ ሰው የሚመስለው ምንድነው 600,000 ፎሎወር ሲኖር በጣም ጥሩ ህይወት ይኖራል። አይኖርም። ብዙ ሚሊዮን ተከታይ ያላቸው አሉ የመጨረሻ ዲስቶርትድ የሆነ ፐርሰናሊቲ ያላቸው በጣም አሳፋሪዎች፣ በጣም አሳዛኞች አሉ። ፎሎ የሚያደርግ ሰው በአብዛኛው አያመዛዝንም። ዝም ብሎ ነው የሚደነቁላት ያችን ነገር ደንቆል ነው የሚያረጋት እንጂ ብዙ አስቦ አንተ ማነ ካንተ ምን አገኛለሁ ምን ይጠቅመኛል እንትን ምንድነው በመንፈሳዊ ህይወቴ ላይ ሶሻል ላይፌ ላይ ምን ይጨምራል ምን አይቀንሳል ብሎ አንድ ሰው ያስብ። ላይክ ግባ ንካ ሲለው ይደካል። ምንም የሚያውቀው ነገር የለም መንካቱን። አንዳንድ ሰው ገዝቶ ምን አድርጎ ምናምን ከፍ ያደርገው ላይክም ይገዛል። ይሸጣል ላይክ። ከዛ አንቺ ብዙ ፎሎወር ነው እኮ ያለኝ እኔ 600,000 ፎሎወር ነው ያለኝ ምንም ሲጀመር ፎሎወር አይደሉም። they are not following you የሉም እኮ ፎሎ እንደማያረጉ የምታውቀው ልክ እንደ ታሰረው ልጅ ማለት ነው። ስትታሰር አይታሰሩም እንደማይከተሉ መከተል ምንድነው? እስከ መጨረሻው መሄድ ነው እንግዲህ። አንተ እስከምትታሰር ነው የሚከተሉ ወይም ደግሞ በርሜል ውስጥ ገብተህ እስከምትሞት ነው የሚያዩ። ሞት አይደል? በጣም ይገርምሻል ብሎ አራይፒ ብሎ ለአራይፒ ነው የሚጽፉልህ። ሌላ ነገር የለውም። ህይወቱን ይቀጥላል። አንተ ግን ሞታ ጀብዱ ለማሳየት ብሎ ሰው ሬስት ኢን ፒስ። ምኑን ነው ሬስት ኢን ፒስ? ከዛ የሆነ ሰው ይገባና ደግሞ በአንተ ቪዲዮ ከላይ ራሱ ቁጭ ነው እያለ አንተን ያሳያል። ከታች ያንተ ቪዲዮ ያሳያል። አንተ ስትሞት ያሳያል። እሱ እንዳዘነ ሆኖ እና እሱ ብዙ ላይክ ያገኛል። የሆነ ሰው ደግሞ ሐሳብ ይሰጥብሃል እንዲያል የሞትከው ግን አንተ ነህ። አየህ አንተ ሞተህ ነው እነሱ የሚቀልዱት። ከዛ ቀብር ቤተሰቦች አሉ። ቤተሰቦች ይጎዳሉ። እነሱ በጣም ያዝናሉ። ከዛ ወስደው ቀብር ይሄዳሉ። ቀብር ተሲመጡ እጃቸውን ይታጠባሉ። ሊበሉ ምንም የምታመጣው ነገር የለም። እነሱ ሊበሉ ነው። መሳት ተዘጋጅቷል። ጨምሪ ከጨምሪ ወንድሜ እያለ ይበላል። ወይኔ ነው ወንድም የበሉ ነው። አቆሙ ምግብ መብላት። ዶንት ቢ ዲሲቭድ። አንተ ብቻ ነው የምትቀረው። አንቺ ትቀር ያለሽ ማንም ይቀር የለም። ከዛ ከበሉ በኋላ ቡና ይመጣል። ሻይውን ቡና ይሁን። ከዛ ካርታ ይጫወታል። አለቅየዋ አንተ ሞታል። ግን የሚያቆሙ እንዳይመስል እነሱ ይቀጥላሉ ህይወታቸው። ዶንት ቢ ዲሲቭድ። ጀብዱ ማሳየት አትችይም። አንቺ ሞተሽ ነው እነሱ ካርታ እየተጫወቱ ያሉት። የተወሰነ ጊዜ ፎቶሽ ይሰቀላል እዛ ግድግዳ ላይ። ቤተሰብም ከሆነ ጊዜ በኋላ ቀስ እያለ እየወጣለት ሄደ። በቃ የተወሰነ ኢሚዲየት ፋሚሊያችሁ እዛው ቅርብ ምናምን ጓደኛዎችሽ ጓደኛ ይዛሉ። አንቺ ቀረሽ ጓደኛ ይዛሉ። ሌላ ጓደኛ ይዛሉ። ይረሱ እንትና የምትባል ጓደኛ ነበረች
ምናምን ይሻል ከሆነ አመት በኋላ ትዝ ማትል ምናምን እንደሚሉት ያቺ የሞተችው ጓደኛ ለዚህ ነው አንቺ መስዋዕትነት መከፊው ጀብዱ ልትሰራ ሊደነቁ ጓደኞቼን ላስደነቃቸው አታስደንቃቸው አንተ ነህ ተደንቀህ የምትቀረው አይነን ስትከፍት የሆነ ቦታ ሄዳል ወይኔ ለቲክቶክ ቻይና ለሰራው ቲክቶክ ብላ አንተ ላይፍን መስዋዕት ታረጋል አያዳን ሰው እንደዚህ አይነት ዲሴፕሽን ውስጥ የሚኖሩበት ሪዝን it is because illusion ሆኗል ብዙ ሰዎች ፐርሰናሊቲያቸው ይመስላቸዋል ፐርሰናሊቲያቸውን ከሆነ ነገር የሚያገኙት ከሆነ ቦታ እዚህ በጣም ፖዚቲቭ የሆኑ በጣም የሚጠቅም ነገር የሚሰሩ ሰዎች አሉ ሶሻል ሚዲያ በጣም የሚያንጽ አምሮን በጣም እንትን የሚያረግ በቃ ሰምታቸው የሆነ you will add something የሆነ ማለት የሆነ ነገር ትጨምራለህ የሆነ ማታቀውን አንድ ዕውቀት ይጨምሩል ዋው ከዚህ በፊት አይተው ማታቀውን እይታ ያሳዩዋል ዋው ምን እያረክ ነው እያደክ ነው አንዳንዱ ቆጭ ብሎ ነው ማለት ሁለት ደግሞ ይገባሉ አንድ ላይ ወይ አንድ ወንድ አንድ ሴት ወይ አሳዩት እንትን አርጉት እንትን ከዛ ይስተዳደባሉ 1600 ሰው ቆጭ ብሎ ያለ ምን አለችው ስድብ ቁጭ ብሎ ይማራል አጁት በዛ ውስጥ የአእምሮአቸው ዲስቶርት እየሆነ ነው ስለዚህ ፐርሰናሊቲ ከማንነታችን በጣም ምንድነው ፐርሰናሊቲያችን ከሰውነታችን በጣም የተለየ ነው ሰውነታችን የተፈጠረ ነው ምንም ግንኙነት የለውም ከኛ ጋር እግዚአብሔር ነው የሰጠን በቃ በእግዚአብሔር መልክ ተፈጠረ እጃችሁ እንዲ ወደታች እንዲሆን እግዚአብሔር ነው ያደረገው አይናችንን እዚህ ጉልበታችን ጋር ያላረገው እግዚአብሔር ነው እዚህ ጋር ቢያረገው ኖሮ ምን ይሆን ምንም እናመጣው ነገር የለም እንደሱ ተፈጥረን ቢሆን ከዛ ሆነ እናያለን አረ ምን አመጣ ነበር ምን መጀመሪያ እኮ ይሄን ስላየን ነው አሁን ይሄኛው የሚያስቀን እንጂ መጀመሪያ ያየረው ጉልበት ላይ ሆኖ ቢሆን ኖሮ ተስማምተን እንኖር ነበር ለሱ የሚመች ነገር እንፈጥራለን እንዴ ስትቀመጡ ነው የማይመቸው እንዴት እንደማያችሁ አላቅም ግን ለማንኛውም ብቻ የሆነ ነገር ይፈጠራል ያው ሰው የሆነ ነገር ይፈጥራል እግዚአብሔር ነው እዚህ ጋር አይን ያረጋላችሁ እግዚአብሔር ነው ጆሮአችሁ ቦታ ላይ ያረጋው በቃ እንደዚህ አይነት ጸጉር የሰጠሽ ጌታ እንደዚህ አይነት ኤቭሪቲንግ አሁን ያላችሁ ነገር በሙሉ የሰጣችሁ ጌታ ነው ይሄ ጠይቀ ነው አይደል በቃ ተሰጠን ፐርሰናሊቲ ግን ተሰጠኝ አይባልም ፐርሰናሊቲ እኛንን የምንገነባው አሁን ወጣትነታችሁ ላይ በቃ ፐርሰናሊቲ ቢውልድ ማታረጉ ከሆነ you will lose it at the end of the day but because of your personality it will cost you a lot ብዙ ሰዎች ዋጋ ይከፍላሉ ብዙ ሰዎች አላስፈላጊ መስዋዕትነት ይከፍላሉ ይሄን ላምብና ጥቅስ አንብበን እንጨርሳለን መጽሐፍ ቅዱስ ስለ መንፈስ ፍሬዎች ይነግረናል by the way ፐርሰናሊቲ አንደኛው ቢውልድ የሚደረግበት መንገድ የመንፈስ ፍሬ ይባላል መንፈስ ቅዱስ ምን ማለት ነው የመንፈስ ፍሬ መንፈስ ቅዱስ ኮንትሮል ሲያረጋችሁ የሚፈጥራቸው ባህሪዎች ማለት ነው he will create የሆኑ ባህሪዎች ላሳያችሁ ገላትያ ምዕራፍ 5 ከቁጥር 22 እስከ 23 የመንፈስ ፍሬ ግን ፍቅር አያችሁ መንፈስ ቅዱስ ሰውን ሲይዘው የሚፈጥራቸው ፍቅር ፐርሰናሊቲ ነው ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋሃት ራስን መግዛት እንደነዚህ ያሉትን የሚከለክል ሕግ የለም ይላል ስለዚህ ሁለቱን ልዩነቶች ያየን ያለ ነው ፐርሰኑንና ፐርሰናሊቲውን ፐርሰኑ ማለት who you are ሲሆን ፐርሰናሊቲ ማለት ደግሞ how you live or express who you are ማለት ነው ብለና በጣም ባጭሩ ይሄ በቃ ቤስት ዴፊኒሽን ፐርሰኑ ማለት ማንነታችን ወይ ማነህ የሚለው ሲሆን ያንን ማንነትህን እንዴት ትገልጠዋለህ የሚለው ደግሞ ፐርሰናሊቲ ነው ስለዚህ የምትገለጡበት መንገድ very important ምክንያቱም ሰው
ጸጥ ሌላ አልተፈጠረም። ጸጥ ማለት ዝም ብላችሁ መኖር አትችሉም። ማለት የተወሰነ ደቂቃ ጸጥ ልትችሉ ግን you have to express yourself። የሆነ ቦታ ላይ ራሳችሁን መግለጥ አለባችሁ፣ ራሳችሁን ማስረዳት አለባችሁ፣ ራሳችሁን ማሳየት አለባችሁ። በጨዋታ መልክ ሊሆን ይችላል፣ በሆነ ጉዳይ ውስጥ ትታያላችሁ። ያኔ የምትገልጡት ማንነት very important። ስለዚህ ምን ማድረግ አለብኝ? ማንነቴን አውቄ ፐርሰናሊቲ ላይ ስራ መስራት አለብኝ። ምክንያቱም ፐርሰናሊቲ ከማንነት ተነስቶ የሚመጣ ከሆነ በጣም ብዙ ቦታ አሸናፊ ነው የምትሆኑት። ለምሳሌ ብዙ ኢትዮጵያዊ እንዲፈራ ተደርጎ ነው ያደገው። ሰልፍ ኮንፊደንሳችን ብዙ ጊዜ ዲስቶርትድ ሆኗል። ኮምፒት ማድረግ እንደማንችል ነው የሚነግሩ። ግን የሚገርማችሁ ብዙ ጊዜ ኢትዮጵያውያኖች ከዚህ ሀገር ወጥተው ሌላ ኢንተርናሽናል ቦታ ላይ ሲገቡ በጣም እኛ ታፍነን እንደውም አስቸጋሪ ነን እኛ ለሌሎቹ እና ኦፌንድ ይሆናሉ፣ አይወዱን። ለሰለ በጣም አውትስታንዲንግ ነው የምትሆነው። ክላስ ውስጥ ስትገባ ትበልጣቸዋል እና ነጮቹ ይደነቃሉ። እንዴት እንደነሱ ከነሱ በላይ ትሰራለህ ይሉ። it's because በቃ እኛ በብዙ ቻሌንጅ ውስጥ ስላየን። ምክንያቱም የኛ የትምህርት ካሪኩለም ራሱ ምንም ነገር ቀጥተኛ አይደለም። ሸር ይበዛዋል፣ ተንኮል ይበዛዋል። አንድ ጊዜ አንድ ነጭ አስተማሪ ነበረኝና ብዙ ኢትዮጵያ በቆየት ጀመረ እና በጣም ተመላልሶ መጣ። ከዛ እዚሁ በቆየት ጀመረ። እዚሁ ሲቆይ ቀጥታ ተማረ። ፈረንጅ እኮ ነው አሜሪካዊ እና ሲጠይቀ ምንም በቃ ፈረንጅ ጆሮ የት ነው ይኸው አፍንጫ ምንም ውስብስብ ነገር አይጠይቁ። በቃ አይን እንድታውቅ እንጂ የሚፈልጉት አንተን ማታለል፣ መሸወድ፣ ማጭበርበር፣ ተንኮል እንዲያስመስሎ እንዲማረግ የለባቸውም። ይሄ ፈረንጁ የሆነ ጊዜ ጥያቄ ጠይቀን ያመጣሁት በሱ ትምህርት ነው እና ሳየው በጣም ቀጥተኛ ስለሆነ ጥያቄው ኮማ አስገብቷል። አንድ ንግግር አላስታውሰውም ጥያቄው ነው እንዳልነግራችሁ፣ ግን ኮማ አስገብቷል። ኮማዋ ተንኮለኛ ኮማ ነው። ፈረንጅ እንደዚህ አያረግም። ይሄ ከአበሻ ጋር ውሎ ያመጣው የአበሻ ተንኮል ነው። ሸር ተንኮል ምን ይጠቅማል? ተማሪ 100 ከመቶ ያምጣ እንዲያውቅ አይደለም የምትፈልገው። ከዛ ራሱ ነበር የሚፈትነን። እጄን አወጣውና ጠራሁት። በቃ ዋዳስ ምን ኮማው ለምንድን ነው የገባው አልኩት። I don't know አይ you know me አለኝ። እኔ እሱን ሳቀው ቀጥ አድርጎ ነው የሚጠይቀው። you know me ስላለኝ አመንኩትና እንደ ፈረንጁ መለስኩ። እንዳበሻው ነበር መመለስ የነበረብኝ። ከዛ ሲመጣ ውጤቱ ኤክስ አድርጎኝ እንዴ why you know the meaning of that comma ምናምን ይላል። ከምን ጋር የዋለች ምን ተመራ መጣች ይላል እያልኩ ከአበሻ ጋር ዋላ ሸር አበሻ ፈተና ሲያወጣ እኮ እንዴት አድርጎ አንተን እንደሚያፈርጥ አላችሁ። እንዴት አድርጎ አንተ ከ10 5 እንደምታመጣ ነው የሚያስበው። ቀጥ ብሎ አይጠይቅም። ለምሳሌ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። አሁን ይሄን ሸመደድ ካንተ አጣንታ በቃ ጥያቄ። አሁን አበሻ ሲጠይቅ የሚጠይቀው ነው መሰለህ። የመንፈስ ፍሬ ግን ፍቅር ይላል፣ ደስታ ይላል፣ ሰላምን የሆነ ተንኮለኛ ሰላማዊነት ምናምን ይለው እንድትል እኮ ነው ግራ እንዲገባ። እሱ ላይ ስትጨነቅ የሚቀጥለው ይጠፋል። ለምን ለማታለል ነው። እኛ ሁሉን ነገር በቃ ስናወሳስበው ነው የምንኖር። እነሱ እንዲህ አይነት ብዙ ለዛ ነው ልክ ከሀገር ቤት ወጥቶ ሰው መማር ሲጀምር ቀጥ ይልበታል፣ ይቀለዋል። ምንም ብዙ ውስብስብ ነገር አይጠይቀውም። ይነግሩሃል፣ ኖቱን ይነግሩሃል። ፈተና ማወጣው ከገጽ 26 እስከ ገጽ 50 ነው። በዋናነት ማተኩረው ከገጽ 28 እስከ ገጽ 40 አካባቢ ሞር በአብዛኛው ፈተና ይወጣል። they don't even care
ዓላማውን እንድታውቅ ነው። ትምህርት እኮ ማሳወቅ ነው። ትምህርት እኮ ተንኮል፣ ሸር፣ መሸዋወድ፣ መሸወድ ምንድን ነው ዓላማው? የኛ ሀገር ትምህርት ተማሪ እንዲወድቅ ከዛ ወደቀ ብለን መግለጫ መስጠት እኮ አይደለም። መግለጫ አይደለም። መጣል ዓላማው አይደለም። የትምህርት ዓላማው እንዲገነዘብ ማድረግ፣ የሚያስቡ ሰዎችን መፍጠር። አይ ነው ገብቷችኋል? ገብቶኛል መልእክታችሁ። ገብቶኛል መልእክቱ ገብቶኛል። አይዟችሁ። እንደሱ አይደለም ዓላማው ሰዎች እንዲያውቁ ነው እና ላይፍ ላይ ክሪኤቲቭ እንዲሆኑ የሚገጥማቸውን የላይፍ ቻሌንጅ ፌስ አድርገው መውጣት እንዲችሉ ከዛ የነገርናቸውን ያስተማርናቸውን እንዲሰሩ በቃ አለቀ። ሌላ ዓላማ የለውም ትምህርት። ሌላው በጣም ያስደነቀኝ አንድ ፈረንጅ አስተማሪ ከቴክሳስ ነው የመጣውና ምንም አያስተምርም ነበር ሰውየው። ያስተምረን የነበርነው ርዕስ ፕሬዝ ኤንድ ወርሺፕ የሚል በጣም ቆንጆ ነው ብለን ጠብቀን ነበረ። ሰውየው በጣም የሚገርም ዘማሪ ይለና ገና ሲገባ ምናምን ሲለ ላይቭ ነው እኛ በቃ የተማረው። ከዛ እንለዋለን፣ መዝሙር ይዘምርልናል፣ መዝሙር እንዘምራለን፣ አዲስ መዝሙር ያስጠናናል። በቃ ፈተናውን መዘመር ነው ብለን ዘና ብለን ነው የጨረስን። 2 ወሩ አለቀ። 1 ሳምንት ሲቀረው ሄደ። ፈተናው መጣ። የጻፍነው ገጽ እኔ 3 ነው 4 ገጽ ነው የጻፍነው ኖት 60 ጥያቄ ነው ያወጣው። ከ3 ገጽ 60 ጥያቄ እንዴት ይወጣ? እዛ ስናየው ሰምቼ አላቅም። እኔ እንደዚህ አይነት ትምህርት በህይወቴ ሰምቼ አላቅም። በአብዛኛው ተማሪ አስታውሳለሁ፣ እኛ ክፍል ውስጥ ወደ 40 ተማሪ ነበር። በአብዛኛው ተማሪ ጥሎ ነው የወጣው። ማናውቀው የተወሰነው ቁጭ ብለን አትሊስት ባዶ ከመስጠት ከ4ቱ መልስ አንዱን ሞክረህ መሳት ይሻላል በሚለው ፕሪንሲፕል የመሰለን ከዛ ጠቅላላ ተማሪ ሄዶ ቢሮ ኮምፕሌን አደረገ። እንዴ እኛ በቃ ኢትስ ኖት ፌር፣ በጣም ፌር አይደለም፣ በጣም ዲስአፖይንት አድርጎናል። እኛ የተማርነው አሜዚንግ ግሬስ ዩ ኖ አባውት ዲስ ሶንግ ብሎ ታሪክ ይነግረናል። ዲስ ሶንግ ዋዝ ሪትን ምናምን ብሎ እኛ ታሪክ እየሰማን ያደግነው። የጠየቀን ጥያቄ ወርሺፕ በግሪኩ ምንድን ነው? በዕብራይስጡ ምንድን ነው? እንዴ ሰውዬ ምንድን ነው ይሄ? እና በጣም ከዛ ደብዳቤ ጻፍንለት። በጣም ዲስአፖይንት ሆነናል ብለን በክፍሉ አንድ ላይ ተፈርመን ላክንለት አገሩ ኢሜል። እና ስንመረቅ የእሱን ትምህርት በኋላ አስተካክለው ኦልሞስት ሁላችንም ነው የወደቅነው። ምንም ኤፍ ነው በሙሉ ያመጣው፣ ምንም የሚረባ ነገር የለው። ከዛ አስተካክለው በሆነ መንገድ አስተካከሉት። ከዛ እሱ በጣም ስለጎዳዋችሁ ሶሪ በጣም ብሎ ከረባት ለሁላችንም፣ ለሴቶቹም ለወንዶቹም ከረባት ተላከል። በከረባት ነው የታረቅነው። ሁለተኛ እዚህ ሀገር እንዳይገባ ብለን። አያችሁ አንዳንድ ጊዜ የትምህርት ዓላማው ምን እንደሆነ መሳት የለም። የትምህርት ዓላማው ተማሪዎቼ እንዲገባቸው ማድረግ ነው። ፐርሰናሊቲና ፐርሰን ብዬ አወሳስቤባችሁ ምን ነበር ያለን ብላችሁ ብትወጡ ምን ያደርግልኛል? ለምን እደክማለሁ እዚህ ቆሜ? ዓላማዬ ፐርሰን ምን እንደሆነ ፐርሰናሊቲ ምን እንደሆነ በቀላሉ እንዲገባችሁ ነው። ፐርሰን ምንድነው አልኳችሁ ባጭሩ መልሶ ለጀስቴ who you are ባጭሩ who you are ማነህ ነው አይደለ? ፐርሰናሊቲ ምንድነው? how you express who you are አይደል? ማንነትን እንዴት ትገልጠዋለህ? በቃ አሁን ፈተና ከፈተንኳችሁ እቺኑ ነው መፈተነው። ያንሻፈፋታል የሆነች እንትናል ካቀለልክማ አይሆንም ይላል። መጥፎ መንፈስ ለድህነት ከዳረጉት ነገሮች መካከል አንዱ ይሄ። ምክንያቱም ሰው ለላይፍ ከመዘጋጀት ይልቅ ለአስተማሪ ተንኮል ነው የሚዘጋጀው። ምን ሊላስቦ ነው? ሚስተር ከሌን አውቀዋለሁ እሱ ትንሽ ሸረኛ ነው። እንዴ ምን አለበት እንደዚህ አይነት ትምህርት ብናቆም፣ ቀጥታ ብንው በቃ ልጆቻችን ቀጥታ ቢማሩ ቀጥታ ቢያውቁ። ስለዚህ ሰምና ወርቅ ይበዛዋል የኛ ሀገር። ሰምና ወርቅ አለ።
ቅኔ ይበዛዋል። ውስጡ የሆነ ነገር አለ እና እንትን ይዘህ ለአንድ ጥያቄ 1 ደቂቃ ይሰጡህና 10 ደቂቃ የምታስብበት ጥያቄ ይሰጡሃል። ቀጥታ መጠየቅ እየተቻለ ከዛ ቁጭ ብለን ምን ማለት ነው ይሄን ብል ይሄንስ ቢሆን ከዛ መልሱ ደግሞ 4 ምርጫ ይሰጡህና 4ቱ በጣም አሻሚ። ኢየሱስ ክርስቶስ ይሄ እንዴት አይነት አስተምሮ ነው ይሄ? በጣም ማለት ኤንም ብትለው ይመስላል፣ ቢም በጣም ይመስላል፣ ሲ ደግሞ በጣም ይመስላል፣ ዲ ደግሞ በጣም ይመስላል። አንተ ግራ ነው የምትጋባው እንትን ቁጭ ብለህ። ስለዚህ 1 ደቂቃ አልፏል፣ 8 ደቂቃ ሄዷል አንድ ጥያቄ ላይ። እንደዚህ አይነት አስተምሮ በራስ ላይ መጫወት ነው። እኛ 7ኛ ክፍል ልንገባ ስንል እስኪ ጆሮን ያዝ ማለት 7ኛ ክፍል 1ኛ ክፍል ለመግባት 7 ዓመት ያልሞላው አይገባም አሉ። አይገባም እያለቀስን ካልገባን እኮ ብለን ጆሮን መንካት ትችላለህ አላት። እችላለሁ እሽነካ አይደርስም እንዲህ ማለት ልጅ ሆኖ ያስሞክሩት። አንድ ወንድማችሁ እንደዚህ አይነት አትነካ እንደዚህ ተብለን ተምረን ይሄ ሀገር ባያድግ አይገርመኝም። እንዴት ብሎ ያድጋል በዚህ በእንደዚህ አይነት ተማሪዎች? እና እጅን ከዛ የሰፈር ልጆች እጅን እኮ እንትን ይዘከ እንትን ካል ይረዝማላል። የሆነ እንጨት ይዘን ስንጎትት ልንነቀልና ልንሄድ አየ ምን ችግር አለው? ኢንተረስት ካለው ቢማር ልጅ። ያኔ በእኛ ጊዜ ኬጂ የለም። 7 ዓመት ሲሆን 1ኛ ክፍል ነው የምትመጣው። ኬጂ የለም። ለዚህ እስከ 7 ዓመት ሰፈር ነው የምትውለው እንዴ! በጣም ከባድ እኮ ነው። እሺ በዚህ ጄኔሬሽን ውስጥ ብዙ ሚስቴኮች ተሰርተዋል። የእናንተ በጣም ቤተ ስለዚህ ማንነታችሁን ወቁት። ከዛ ደግሞ ከማንነታችሁ ወጥቶ የሚገለጠውን ፐርሰናሊቲያችሁን ወቁት። አሜን።